ሰዎች እኛን በሚመለከቱን ጊዜ መጀመሪያ የሚያዩት ነገር ጥርሳችንን ነው። ነጭ ጥርስ ማራኪነታችንና በራስ መተማመናችንን በእጅጉ ይጨምራል። በተቃራኒው ደግሞ የቆሸሸ ጥርስና መጥፎ የአፍ ጠረን ማራኪነታችንና በራስ መተማመናችንን ይቀንሰዋል። ነገር ግን ብዙ ሰዎች ነጭ ጥርስ እንዲኖራቸው በሚል ብዙ ገንዘብን ለጥርስ ሕክምና ያውላሉ። ነገር ግን ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁት ማንም ሰው የማይነግራችሁን በተፈጥሯዊ መንገድና በአጭር ጊዜ ውስጥ ነጭ ጥርስና ማራኪ አፍ ጠረን እንዲኖራቸው የሚያደርጉ 9 ቀላል መንገዶችን የማሳያችሁ ይሆናል። ቪዲዮው ጠቃሚ መሆኑን ስለማልጠራጠር ላይክ በማድረግ ጀምሩ። አንደኛ፣ ጥርስን በእርድ መቦረሽ። ጥርሳችሁ ቢጫ ከሆነና ሲነካ በቀላሉ የሚደማ ከሆነ እርድ ዋነኛው መድኃኒት ነው። እርድ በውስጡ ካልሲየም የተባለ ንጥረ ነገር ይይዛል። በተጨማሪም ደግሞ እርድ አንቲ ኢንፍላሜተሪ በመሆኑ ድዳችን በቀላሉ ከመድማት ይከላከልልናል። አጠቃቀሙም ደግሞ አንድ የሻይ ማንኪያ እርድ ከትንሽ ውሃ ወይም የጥርስ ሳሙና ጋር በመቀላቀል መቦረሽ ነው። ይህም ቀለሙ ቢጫ የሆነ ጥርስ በተፈጥሯዊ መንገድ ካለምንም ጎንዮሽ ጉዳት ለማንጣትና ወደ ነበረበት የተፈጥሮ ቀለሙ ለመመለስ ያስችለናል። በተጨማሪም እርድ በአንቲኦክሲዳንትና አንቲባክቴሪያል የበለጸገ በመሆኑ ጥርስን ከማንጣት በተጨማሪ መጥፎ የአፍ ጠረንን ለመከላከል ይረዳል። ሁለተኛ፣ የኮኮናት ኦይል። ሁሌ ጠዋት ጥርሳችሁን ከመቦረሻችሁ በፊት አንድ ማንኪያ የኮኮናት ዘይት በአፋችሁ በመያዝ ከ10 እስከ 15 ደቂቃ ትቁመጥሞጡት። የኮኮናት ኦይል በፋቲ አሲድ የበለጸገ በመሆኑ በአፍ ውስጥ የሚገኙ ባክቴሪያዎችን ለማጥራትና ማራኪ የአፍ ጠረን እንዲኖረን እንዲሁም ጥርሳችን ላይ የሚከሰትን የቆሻሻና ባክቴሪያ ክምችት ለማጥፋት ያስችላል። ሶስተኛ፣ ዝንጅብልና ቅርንፉድ። ዝንጅብል ጥርስን ነጭ ከሚያደርጉ ተፈጥሯዊ ግብዓቶች ውስጥ አንዱ ነው። ዝንጅብል በተፈጥሮ አንቲባክቴሪያልና አንታይፍላማቶሪ ባህሪያት የያዘ በመሆኑ በተለያዩ ምክንያቶች የሚከሰትን መጥፎ የአፍ ጠረንና የድድ ማበጥን ለመከላከል እንዲሁም ቢጫ የሆነ ጥርስን ነጭ ለማድረግ ያስችላል። በተጨማሪም የቅርንፉድ ፓውደር ደግሞ መጥፎ የአፍ ጠረንን የሚያመጡ ባክቴሪያዎችን ለመግደልና ለማጥፋት ያስችለናል። አጠቃቀሙም ደግሞ 1 ማንኪያ የተፈጨ ዝንጅብል፣ 1 ማንኪያ የቅርንፉድ ዱቄት፣ የጥርስ ሳሙናና ትንሽ ውሃን በማዋሃድ ጠዋት መቦረሽ ነው። ይህንን በሳምንት 2 ጊዜ ማድረግ በቀላሉ መጥፎ የአፍ ጠረንን ለማስተካከል ያስችላል። አራተኛ፣ ቤኪንግ ሶዳ። ጥርሳችሁን በቤት ውስጥ በቀላሉ ለማንጣት ቤኪንግ ሶዳ ወይም ሶዲየም ባይካርቦኔት ሁነኛ መፍትሄ ነው። አጠቃቀሙም ጥቂት ቤኪንግ ሶዳ ከጥርስ ሳሙናና ውሃ ጋር በመቀላቀል ከ1 እስከ 2 ደቂቃ ያክል ጥርስን መቦረሽ ሲሆን ይህም በጥርስ ላይ ያሉ ቆሻሻዎችና ባክቴሪያዎችን በማስወገድ ነጭና ያማረ ጥርስን ያጎናጽፋል። ነገር ግን ቤኪንግ ሶዳን ስትጠቀሙ የጥርስን የውጭ ክፍል ወይም ኢናሜል እንዳይጎዳ ጥንቃቄ ማድረግ አስፈላጊ ነው። ይህንን ዘዴ ተጠቅማችሁ ጥርሳችሁን በሳምንት ለ1 ወይም 2 ጊዜ መቦረሽ በአጭር ጊዜ ውስጥ ነጭ ጥርስና ማራኪ ፈገግታ እንዲኖራችሁ ማድረግ ይችላል። አምስተኛ፣ የሙዝ ልጣጭ። ይህንን ሚስጥር ብዙዎቻችሁ ላታውቁት ትችላላችሁ። ነገር ግን የጥርሳችሁን ተፈጥሯዊ ነጭነት ለመመለስ ውድ የሆኑ የጥርስ ማጽጃ ኬሚካሎችን መጠቀም አያስፈልጋችሁም። በቀላሉ ማግኘት በምትችሉት የሙዝ ልጣጭ ብቻ በጥርሳችሁ ላይ የሚገርም ለውጥን ማየት ትችላላችሁ። የሙዝ ልጣጭ በውስጡ የያዛቸው እንደ ፖታሺየምና ማግኒዚየም ያሉ ማዕድናት የጥርስን ገጽታ ሳይጎዱ የጥርስ ቆሻሻን ለማንጻት ይረዳሉ። አጠቃቀሙም ደግሞ የሙዝ ልጣጭ የውስጠኛ ነጩን ክፍል በመጠቀም ለ2 ደቂቃ ያህል በጥርሳችሁ ላይ በመፈግፈግና ለጥቂት ደቂቃዎች አቆይታችሁ መቦረሽ ነው። ይህንን በተደጋጋሚ ብታደርጉት በጥቂት ቀናት ውስጥ ነጭና ማራኪ ጥርስ ማግኘት ትችላላችሁ። አሁን ደግሞ ጥርሳችን ቀለሙን ከመቀየሩና የአፍ ጠረናችን ከመበላሸቱ በፊት ማድረግ ያለብንን ጥንቃቄዎች እናያለን። አንደኛ፣ በዋነኝነት ጥርሳችሁ እንዲበላሽ የሚያደርጉት የምትመገቧቸው ምግቦችና የምትጠጧቸው መጠጦች ናቸው። ለምሳሌ እንደ ቡና፣ ጣፋጭ ምግቦችና መጠጦች የመሳሰሉት በውስጣቸው በከፍተኛ ደረጃ ስኳርን ይይዛሉ። ስኳር ደግሞ ለጥርስ መቦርቦርና መበላሸት ዋነኛው ምክንያት ነው። እናም ይህንን ለማስተካከል የግድ ስኳርን መጠቀም ማቆም አይጠበቅባችሁም። ይልቁንስ ማንኛውም ጣፋጭ ከተመገባችሁ ይሁን ቡና ከጠጣችሁ በኋላ በቶሎ ጥርሳችሁን በመቦረሽ ወይም በውሃ መጉመጥመጥ እንዳትረሱ። ሁለተኛ፣ በየቀኑ ምላስን ማጽዳት። አንዳንድ ሰዎች አስተውላችሁ ከሆነ ጥርሳቸው ንጹህና ነጭ ይመስላል። ሆኖም ግን መጥፎ የአፍ ጠረን አላቸው። ምክንያቱም ብዙዎቻችን ጥርሳችንን ብቻ ነው የምናጸዳው። ነገር ግን 80% የሚሆነው ባክቴሪያ ክምችት የሚገኘው ምላሳችን ላይ ነው። ይህም ባክቴሪያን በማከማቸት አፋችንን መጥፎ ጠረን እንዲኖር ያደርጋል። መፍትሄውም ደግሞ የምላስ ማጽጃን በመጠቀም ምላስን በየቀኑ ማጽዳት ነው። ይህንን ማድረግ ብቻ መጥፎ የአፍ ጠረንን በእጅጉ ይቀንሳል። ሶስተኛ፣ አመጋገብ። ነጭና ጤናማ ጥርስ እንዲኖረን አመጋገባችን ትልቅ ሚና አለው። ሁሌ በምንመገበው ምግብ ላይ እንደ አፕል፣ ካሮት፣ ወተትና እርጎ ያሉ ምግቦችን መቀላቀል ጥርስን በተፈጥሮ ነጭና ጠንካራ እንዲሆን ያደርጋል። በተቃራኒው ደግሞ እንደ ቡና፣ ለስላሳ መጠጦች፣ ጣፋጭ ምግቦችና ሲጋራ ጥርስን በእጅጉ ያበላሻሉ። ስለዚህ እነዚህን ምግቦች ከመመገብ በመቆጠብና ከተመገባችሁ ደግሞ ጥርስን በመቦረሽ ወይም ቱዝፔስት በመጠቀም ጥርስን ከመበላሸት መከላከል ትችላላችሁ።
አራተኛ ብዙ ውሃ መጠጣት። ብዙ ውሃ መጠጣት ለነጭና ጤናማ ጥርስ አስፈላጊ ነገር ነው። ውሃ በአፍ ውስጥ ያለውን ቆሻሻ፣ ስኳርና አሲድ በማጠብ ነጭ ጥርስ እንዲኖረን ያደርጋል። በተለይ ከቡና፣ ሶፍት ድሪንክስ ወይም ጣፋጭ ምግቦች በኋላ በቂ ውሃ መጠጣት የጥርስ ቀለም የሚቀይሩ ነገሮችን ያስወግዳል። እንዲሁም ውሃ አፍን እርጥብ በማድረግ መጥፎ የአፍ ጠረንን የሚያመጡ ባክቴሪያዎችን እንዲቀንሱ ያደርጋል። ይህም ንጹህ ትንፋሽና ጠንካራ ጥርስ እንዲኖረን ይረዳል። ስለዚህ ሁሌም በቀን ከ2 እስከ 3 ሊትር ውሃ መጠጣታችሁን እንዳትረሱ። እናም በዚህ ቪዲዮ ላይ የነገርኳችሁ ነገሮች ኮንሲስተንትሊ ሳታቋርጡ ከተገበራችሁ በአጭር ጊዜ ውስጥ ጥሩ የአፍ ጠረንና አንጸባራቂ የሆነ ጥርስ ማግኘት ትችላላችሁ። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናሉን ለመደገፍ ላይክ እና ሰብስክራይብ አድርጉ። እንዲሁም ያልገባችሁ ጥያቄ ወይም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፋችሁ እንዳትረሱ።